ሰላም ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ በኖህ ሪል ስቴት ኮምፓውንድ ውስጥ የሚሸጥ G+2 ነው ይዤላችሁ የቀረብኩት። 24 ሰዓት ጥበቃ ያለበት ዙሪያውን አጥር የሆነ ኮምፓውንድ ውስጥ ያለ ቤት እጅግ በጣም ከግለሰብ ከሚሸጣቸው ሌሎች ሪል ስቴቶች ከሚሸጧቸው ቤቶች ዋጋ እጅግ በጣም የቀነሰ ምርጥ ቤት ነው ይዤላችሁ የቀረብኩት። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ግቢው እንደምትመለከቱት በጥቂቱ 3 መኪና መያዝ ይችላል። እዚህ ጋር አነስ ያለች የግሪን ኤሪያ ቦታ አለ ማለት ነው። ከዚህ በመቀጠል ወደ ሳሎኑ ነው ይዣችሁ የምሄደው። ይህን ይመስላል ሳሎኑ። በሰሚት ኖህ ሪል ስቴት ኮምፓውንድ ውስጥ የሚገኝ የተወሰነ ስራ ብቻ የሚቀረው እንደምትመለከቱት የኦፕን ኪችን ቦታ ተሰርቶለታል። ኪችን ካቢኔት የሚደረግበት ቦታ ይህን ይመስላል። ላይቲንግ ሲስተም አብዛኛውን ነገር ተሰርቶ አልቋል። እዚህ ጋር በጀርባ በኩል መውጫ አለ። በጀርባ በኩል 2 ሰርቪስ፣ 1 ኪችን አለ። እሱን የማስጎበኛቸው ይሆናል። በዚህ በኩል ዝግ ስለሆነ ነው። እዚህ ጋር እንግዲህ ግራውንድ ላይ ለእንግዳ መታጠቢያ ቤት እዚህ ጋር አለ። እዚህ ጋር ደግሞ ደረጃ መውጣት ለማይችሉ ሰዎች አሁን ወደ 1ኛ ፍሎር ይዣችሁ ይላል ማለት ነው። ደረጃው እንደምትመለከቱት ሰፋ ያለ ነው። እጅግ በጣም ቆንጆ ሳይት ላይ ነው። የተወሰነ ፊኒሽንግ ብቻ ነው እንጂ የሚቀረው መኪና የፓርኪንግ ቦታ ሴራሚክ ብቻ ነው የሚቀረው። እዚህ 1ኛ ፍሎር እንግዲህ ዋናው ማስተር ቤድሩም የምንለው መኝታ ቤት ይህን ይመስላል። ይህን ይመስላል ግቢው። ውጭ ላይ መኪና ማቆም ትችላላችሁ። 24 ሰዓት ጥበቃ ያለበት ሳይት ነው። እዚህ በኩል የማስተር ቤድሩሙ በረንዳ አላት። አነስ ያለች በረንዳ አለች። እዚህ ጋር ደግሞ የማስተር ቤድሩሙ ሻወር፣ ሽንት ቤት ይህን ይመስላል። እዚህ ጋር እናንተ የምትፈልጉትን ሻወር ቦክሰር መቅጠም ትችላላችሁ። ትፈልጉ ደግሞ ገንዳ ማድረግም የሚችሉበት ሰፋ ያለ ስፔስ አለው ማለት ነው። እንግዲህ 6 መኝታ ቤት ነው ያለው። ያንዳንዱን ማስጎበኛ ይችላል። ይሄ 2ኛው ወይም የልጆች መኝታ ቤት ይህን ይመስላል። እዚህ ጋር ደግሞ 3ኛው መኝታ ቤት ይሄ ነው። ይህም የራሱ በረንዳ አለው እንደምትመለከቱት። እዛ ጋውን የጥበቃ ቦታ እዛ ጋር ይገኛል ማለት ነው። ዙሪያውን አጥር ነው። የ3ቱ መኝታ ቤት የ2ቱ ኮመን ባዝሩም እዚህ ጋር ነው የሚገኘው። ይህን ይመስላል። የ2ቱ መኝታ ቤቶች ሻወር፣ ሽንት ቤት ይሄ ነው። ይሄ ሻወር ቦክሰር ተገጥሞለታል። አሁን ወደ 2ኛ ፍሎር ነው ይዣችሁ የምሄደው። 2ኛ ፍሎር ላይ አራተኛ መኝታ ቤት፣ 5ኛ መኝታ ቤት ይህን ይመስላል። ይህ እንግዲህ እጅግ በጣም ሰፊ የሆነ ቴራስ እናገኛለን ማለት ነው። እንግዲህ እዚህ ጋር ተመሳሳይ ቤቶች ናቸው ያሉት። ይህን ይመስላል። እዚህ ጋር እንግዲህ ወደ ሰርቪሱ የሚወስደን ቦታ ይህን ይመስላል። እዚህ ጋር እንግዲህ ሰርቪስ ይሄ
ሰርቪሱ ሻወር ሽንት ቤት ቦታ ነው። እዚህ ጋር የሰርቪስ ቦታ አለ፣ የሻወር ሽንት ቤት ቦታ አለ ማለት ነው። እዚህ ጋር አንደኛው ክፍል ነች። ሁለተኛዋ ክፍል ይችን ትመስላለች። ይሄ ደግሞ የኪችን ትራዲሽናል ኪችን ስፔሳችን ይሄን ይመስላል። እንግዲህ ይሄ ቤት ግራውንድ ላይ አንድ መኝታ ቤት አለው። አንደኛ ፍሎር ላይ 3 መኝታ ቤት አለው። ሁለተኛ ፍሎር ላይ 2 መኝታ ቤት አለው። ጠቅላላ 6 መኝታ ቤትና 2 ሰርቪስ አለው። ዋጋ 36.5 ሚሊዮን ብር ነው እየተባለ ያለው። በሰሚት ኖህ ሪል ስቴት ነው የሚገኘው። የከርሰ ምድር ውሃ አለው፣ ጂም ቤት አለው፣ መዋኛ ገንዳ አለው። 24 ሰዓት ጥበቃ ያለበት ሳይት ነው። ይፈርሳል ብለው መቼም አይሰጉም። እዚህ ቦታ ላይ ዋጋ መነጋገር ትችላላችሁ። መግዛት ወይም ማናገር የምትፈልጉ ሰዎች ካላችሁ በ0946666330 አበበ ብላችሁ ደውሉ። መልካም ጊዜ፣ መልካም ቆይታ።